ደሞር በጣም ሃምብል በሆንክ ቁጥር እንደማትችል በተሰማህ ቁጥር አሁን የኔ ተራ ነው ማለት ጀምራል ብለህ ያቀተና ትተዋዋል። ይሄ ማለት መጣራችሁን ተዋረለ በልብህ አንተ ማረጋቁ ለእግዚአብሔር ቦታ ስጠው ባዶ ሁን ማለት ነው። ድካምን ስታቅ ወደ ማንም ትሮጥ ወደ እግዚአብሔር ወርዛ ያረግም ኤላ እግዚአብሔርን በየቀኑ እንድትበድል ከሚያደርግ ኃጢአት ተተ ስራ ኪት አርገ ተርበ ተቸገረ ቤተክርስቲያን ብትኖር ወርዛ ያረጋል። ምንድነው አንድ እሱ ምንድነው ያሉት የሚለውን ብናነሳ ከሱ ብድግ ብሎ ሰው ለመጀመር ይመቻል ብዬ አስባለሁ። አሁን ግን አንዳንዴ ከመጾም ይጀምራል እሱም መሃል ላይ ይይዘናል። ኢቭን ንስሐም ገብተን መልሰን የማይተውን ነገሮች አሉ ምናምንና እንዴት ነፃ እንውጣ? እንግዲህ ሰው እንደዚህ ሀውቱ የሚለውን ነገር በተለይ ኤክስተርናል የሆኑ ነገሮችን ያውቃቸዋል እኮ በቃ ጸሎት መጀመር፣ መንፈሳዊ ተግባራትን ማድረግ፣ ንስሐ መግባት፣ ስጋው ደም መቀበል፣ ቶሎ ማድረግ ይሄን ያላደረገ ሰው አለ ብዬ አላምንም። ከሌላችሁ ይሄ ነው መንገዱ። ምን የተለየ ነገር የለም። የንስሐ አባት ከሌለ ንስሐ አባት ያዝ። ከዛ ንስሐ አባት ይነግሩሃል ማድረግ ያለብን በቀኖናው መሀል እግዚአብሔርን እንድትወድ ከዛ ያደረካቸው ነገሮች ስህተት እንደሆኑ እንዲሰማ ጸጸት እንዲሰማ። ምክንያቱም ስግደት አለው፣ ምጽዋት አለው፣ ጸሎት አለው፣ ማስቀደስ አለው። ገብቷል። መንፈሳዊ ተግባራትን ሁሉ ያቀፈ ቀኖና ስለሆነ የሚሰጥ ያንን እንደ ግዴታም እንደምንም ብለህ አድርገው ብቻ ስለ ኃጢአቴም ብለህም አድርገው እና ያ የንስሐ አባት መያዝን የመሰለ ትልቅ ነገር የለም። ጥሩ የንስሐ አባት ሰው መርጦ ጎበዝ የሆነ መንፈሳዊ ተግባር ላይ መንፈሳዊ ህይወት ላይ የሚያጎብዝን የንስሐ አባት መርጣ ያዝ። ንስሐ አባት የሌላችሁ ሰዎች ንስሐ አባት ያላችሁ ሰዎች ደግሞ ቶሎ አግኛቸው። ምክንያቱም የሆነ ቢያንስ ያስገድዳል የእነሱን ትእዛዝ ለማክበር ብለህ እንኳን ታድርገዋለህ። ቢያንስ ሰው እንግዲህ በራሱ ሞክሮ ነው። ይኸው በራስ ሞክር። ጨለማና ብርሃን በህይወት ለመቆየት አስፈላጊ ነገር አይደለም። ምንህን ነው ምንድነው እየሰማህ የምትለው? ዊኖ እኮ እንግዲህ ለቃሉ ይቅርታ ለሊቱም ሙሉ በቃ እንደዚህ በጅልነት ወይ ጌም ሲጫወቱ ወይ ሰምቲንግ ምናምን ስንት ሺህ ሰው ቁጭ ብሎ ለሊቱም ሙሉ ልረዳው ማልችለው ነገር ነው። እና እንዴት ነው መለወጥ የፈለግከው? እንደዚህ ነገር እንዴት ነው መለወጥ የፈለግከው? ናይት ክለብ እንሂድ የሚሉ ጓደኞቹ ያሉ ፌዝ ቀልድ ብቻ ምናምን ዓለማዊ ነገር ላይ ብቻ ትኩረት የሚያደርግ ሰው ጋር እየዋልክ ስለምን ለውጥ ነው እያወራኝ ያለው? አይሆንም። ሰው ለብቻው አይሆንም። ሞክረዋል ደግሞ ማቅቷል። እና ይሄ እንደው ጸሎት ንስሐ ምናምን የሚለውን ነገር እንደው በጣም ፌመስ የሆኑ ሜቶዶች ስለሆኑ እነሱን ተወውና ያልገባህ ነገር ኢንቫይሮንመንትን ማስተካከል አለብህ። ቀድመህ ውጣ። በቃ ይሄ ለሊት ሁሉ ቤተክርስቲያን ደርሶ ሲመለስ የምታየው የሆነ ጎረቤት አለ ሄደህ ራስን አስገዛለት። ኢጎን ገለ እባክህ ጓደኛ አድርገኝ ጧት ስትል ለሊት ቀስቅሰኝ ባለው እንዴ ወይናት። እና ይሄ አሁን ሰው ጓደኞቹን ከቶፍ እንዲያደርግ ምናምን አይደለም፣ ግን ወርዛ ያደርጉ እግዚአብሔርን ከማጣት ጓደኝነት ወርዛ ያደርግም። ባይዘይ ከቻልክ ነገራቸው በቃ እስከመቼ እንደዚህ አይነት ሰዎች ምን ነው በቃ አብረን ኃጢአት ሰርተናል አብረን ንስሐ እንግባ በል። ያ ፍቃደኛ ሆኖ አንተን ወደዚህ ፑሽ የማያደርጉ ከሆነ እግዚአብሔር ነው የሚያዋጣ። እውነት ምንም ነገር ኢንቨስት አድርጎበት የሚያዋጣው እግዚአብሔር ሽልማት ስላለው ማለት ነው፣ እርካታ ሰላም ስላለው። እና የምር ለውጥ የሚፈልግ ሰው ኢንቫይሮንመንት ማስጣት የቤተክርስቲያን አገልግሎት በጣም አስፈላጊ ነው። እዚህ ጋር እኛ ጀላቲ መጥዋት አንችልም ነበር፣ በረዶ መጥዋት አንችልም ነበር መንገድ ላይ። ለምን ሰው ያቀናል የቤተክርስቲያን አገልግሎት ነው። አብዛኛውን ጊዜ ከጓደኞቼ ጋር ነው ማታ ቁጭ የስልኬን ያዩ ባድር ይታዘበኛል ጓደኛዬ። ገብቷል። ስለዚህ አሁን ኢንቴንሽን ደግሞ እንደዚህ አይነት ጉዳዮች ላይ ማተር ላይ ያርግ ይችላል። በቃ አርገው ሰውነታ ያርገው። በግድም ቢሆን አንብብ፣ በግድም ቢሆን ቤተክርስቲያን ሂድ፣ በግድም ቢሆን ጸልይ። አጸልይም እንደ የሚል ጓደኛ ያስፈልጋል። ምትሉ የሚልሱ ያስፈልጋል። ሮብ ዓርብ ስትበላ የሚቆጣ ጾም ገና 3 ሰዓት 4 ሰዓት ላይ ካልበላው ሲል የሚቆጣ ጓደኛ ያስፈልጋል። ሼም ደግሞ የሚይዝ የምታከብረው ኢንቫይሮንመንት ያስፈልጋል። ያንን የምጠላውን ኃጢአት እንዳትሰራ የሚያደርግ ኢንቫይሮንመንት ቤተክርስቲያን ማደር፣ ቤተክርስቲያን መመላለስ፣ ቢዚ መሆን ማለት ነው። እና ሱስ ነው አብዛኛውን ክፉ ልማድ አለበት፣ ሱስ አለበት አይደል? እኔ እሱን እስክትረሳው ድረስ እንዳለብህ እስክትረሳው ድረስ ቢዚ የሚያደርግ መንፈሳዊ ህይወት ያስፈልጋል። ስራው ለምን አሁን አዳር ቤተክርስቲያን ውስጥ አታረገውም አይደል? በቃ አሁን ወርዛ ያረግም ኤላ እግዚአብሔርን በየቀኑ እንድትበድል ከሚያደርግ ኃጢአት ተተ ስራ ኪት አርገ ተርበ ተቸገረ ቤተክርስቲያን ብትኖር ወርዛ ያረጋል። ሰው የምሩ መለወጥ ቢፈልግ በጣም ብዙ አማራጮች አሉት። የእንጀራ ጉዳይ ነው ይላል ዘፋኙ። እንደዚህ እኮ ምን ላርክ ታዲያ? እሺ አሁን ይሄንን ትቼ ምን ኖራለሁ ማለት ይላል። ያንንም እንጀራ የሰጠህ እግዚአብሔር ነው። እንጀራ ብለህ የምትበድለው ደግሞ ራሱ እግዚአብሔር ነው። ሰው ሁሉ የሚተወለት ነገር አለ ማለት ሰምቲንግ። እኛ አሁን እግዚአብሔር መከተል የምንፈልገው ከነ ተሸከምነው ዓለማዊነት ነው።
ከነተሸከምከው ሱስ ነው እግዚአብሔር መከተል የምትፈልገው። ሀብታም መሆን የማይፈልግ ሰው የለም በዚህ ጊዜ። በጣም ሌክዠሪ መኪና መንዳት የአርቲስቶች ህይወት በቃ። እህቶቻችን ደግሞ በጣም ውድ የሚባሉ ሜካፖችን ስቶሪ ማድረግ መቀበል ታውቀዋለህ። እሱን ተሸክመህ ምን አይነት ለውጥ የምትፈልገው? የምርም መተው የማትፈልገው ህይወት አለ ገና የተሸከምከው። እሱ እንድታራገ ይፈልጋል። ኢጎ አለ ገና። ያንን ማወቅ አለብህ። ወሳኙ ነገር ግን አለመቻልን ማመን ነው። ባዶ አሁን ብዙ አባቶች ሁሉ የሚናገሩት ነገር እኛ ዓላማችን ጥሩ ክርስቲያን መሆን አይደለም፣ ባዶ ክርስቲያን መሆን። ባዶ ማለት እቃ መሆን። አሁን እዚህ ካፕ ውስጥ ውሃ አለ። ወይን መጨመር ከፈለኩ ምንድን ነው ማድረግ? ውሃውን መድፋት አለብኝ። ቀደም ወይን ያለበትን ውሃ ለመጨመር ከፈለኩ ወይኑ መድፋት አለብኝ። ወይን እንዳይል ማጠብ አለብኝ። ፀሐይ ላይ ማድረቅ አለብኝ። ከዛ ነው ውሃ የምትጨምር። ውሃ የተባለውን የእግዚአብሔር ፍቃድ ህይወት ላይ እሱ ራሱ እንዲሰራ ማለት። አሁን ቅዱስ ጳውሎስ የእግዚአብሔር ምርጡ ዕቃ የተባለው ለምንድን ነው? ፕላን የለውም እኮ እሱ ነገ እዚህ ነው የሚሄደው አይደለም። ጌታ ነው የሚሰራበት እና የክርስቶስ እጅ ነው። ከፈለገ አንስቶ ይቀመጣል። አንተ የማይታዘዝህን እቃ ትፈልጋለህ? ትፈልግ ሼፑ እንደፈለገ የሆነ ኦን ኦፍ ያለው ሞት ያለው አይደል? ሄደህ እንድትነካው የማይፈልግ ካለህበት የምታዘው ቢሆን ጥሩ ነው። መኪና እኮ አሁን መሪ የሌለው ምናምን እያለ የመጣው ለምንድን ነው? በተቻለው አቅም እቃዎች ሁሉ በፍላጎታችን ልክ እንዲገዙልን ስለምንፈልግ ነው። በዛ ልክ ለእግዚአብሔር መጠጋት አለብን። ያንን ለመሆን ምንድን መሆን ያለብን? ኢጎ፣ ራስን መካድ። ማንም ሊከተለኝ የሚወድ አስቀድመው ራሱን ይካድ፣ ከዛ ለተለት መስቀሉን ተሸክሞ ይከተለኛል። እዚህ ራስን መካድ መስቀል አለው ማለት ነው። ከዛ ያንን ህመም ደግሞ ራስን ስትክድ የሚበደል ህይወት አለ። እዚህ ጋር የምታጣው ምግብ አለ፣ የምታጣው እንጀራ አለ፣ የምታጣው ፌም አለ፣ ክብር አለ። ያ መስቀል ነው እና ክርስቶስን መከተል ይሄ ያለው እዚህ ራስን መካድ መተው፣ በጣም የምትፈልገው ነገር መተው ለእግዚአብሔር። ድካምን ማመን የመሰለ ነገር የለም። አብዛኞቻችን ጸሎት የምናደርገው ከራሳችን ብቃት የተነሳ ነው ይመስለን። ጸሎት አድርገህ ስትጨርስ ጥሩ ስሜት የሚሰማ በነገራችን ላይ እግዚአብሔር ስለፈቀደልህ ሳይሆን ጎበዝ ነኝ ምናምን ሚሊዮን የተደበቀ የልብ ግድግዳ ላይ የተለጠፈ ትዕቢት ስላለ ያን ካንተ እንዳልሆነ ማወቅ ስትጀምር እስከዛ ነው ወይ ክርስቶስን የሚያሽህ። ለዛ ነውና እግዚአብሔር የሚወዳቸውን ሰዎች የሚጠበቀው ከትዕቢት ነው። ለምን? ትዕቢትን የመሰለ ትልቅ ኃጢአት ስለሌለ። ለብሮ ትልቅ ኃጢአት የተባለው ስለማትመለስ አንዴ ከታበይክ ሰይጣን እስካሁን የማይመለሱ ለሚመስል ይጎ እኮ እንጂ እኮ ዞር ዞር ብሎ አይቶ እኔ ፈጣሪያችሁ ካለ በኋላ በቅጽበት እኮ ነው እንደተሳሳተ ያወቀዋል። ፈጣሪማ እንዳለ አወቀ። ይህ ሁሉ ሺህ ዓመት ስቲል አለ። ማመንማ አጋንንትም ያምናሉ አለ እኮ ያዕቆብ። ስለዚህ በማመን በቃ እሱም ያምናል እግዚአብሔር አምላክ ነው ለማለት እሱም ያውቃል። ለምን አይመለስም ካልከኝ ክብሩስ ነው። እንደዛ ብዬ ትቼ አሁን ገብቷል አይደል? ይጎ አለበት። ስለዚህ ከታበይክ እኔ ያልሳሳትም ምናምን ካልክ አትመለስም፣ መቼም አትለወጥም እና መድከም ይመጣሉ። ለዛ ነው ታግለህ ቅድም ሰይጣን የሚተው አተው አላልኩም። ከፍ ከፍ ያልከው በራስ ብቃት ስለሚመስል ስትወድቅ ትሰበራለህ። ሁሉን በቃ ልክ እንደ ቅዱሳኑ አለመቻልን ለእግዚአብሔር አሳልፈ መስጠት አለብህ። እኔ ያንተ ነኝ እንደፈለግ ካርገኝ ማለት አለብህ። ሁሉን ነገር ጊቭ አፕ ስታደርግ ክርስቶስ ራሱ ይሰራባል። ከዛ አምብል እንድትሆን ትንሽ ይሰብርህ፣ ደግሞ ተስፋ እንዳትቆርጥ ደግሞ ሲያበረታ። ክርስትና እንደዚህ ነው ቅድም እንዳልኩና በዚህ መንገድ ውስጥ መመላለስ። በጣም ወደው አባባል አለ አቡነ ሽኖዳ የሚናገሩት። ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን ምን ይለዋል? ብርቶቹን ለእኔ ተዋቸው፣ እኔ ይችላቸዋለሁ፣ ደካሞቹን ግን አልቻልኳቸውም አለው ለእግዚአብሔር። ምክንያቱም ደካሞቹ ድካማቸውን ስላመኑ ኃይል ወደምትሆኑ ወደ አንተ ተጠግተዋል፣ ብርቶቹን ግን ለእኔ ተዋቸው እና አሁን ብዙ ጊዜ እንትን ይመስለናል እኛ ይሄ እግዚአብሔር አስተማሪ ይመስለናል። በሰነፍ ተማሪ የሚናድሩ አስተማሪ አለ። አንተ መቼም ሰው አትሆንም ምናምን የሚል ኢግኖር የሚያደርግ ባክቤንቸሮቹን ትቶ ምናምን ፊት ለፊት የሚቀመጡትን ተማሪዎች አፕሪሼት የሚያደርገው አስተማሪ እንደዛ አይነት ሰው ይመስላችኋል። ይሄ ብዙ ቤተሰብ ያለበት እህት ወንድም ያለበት ከዛ ግን በመሀል ሰነፉ ተማሪ የማይመቸው የሚማረርበት ቤተሰብ እንደዛ ይመስላል። እሱ እግዚአብሔር እንደዛ አይደለም። ኮምፔር የገሌ ልጅ አታይም ምናምን እያለ ኮምፔር የሚያደርግ እግዚአብሔር የለም። ሁሌ እንደምናገረው እንጀራ ልጅ የለውም እግዚአብሔር። እንደዛ የምትስለው ከሆነ ስለዚህ አንተ በራስህ ብቃት ፕሩቭ ለማድረግ ለእግዚአብሔር ማለት ነው እችላለሁ እኮ ለማለት እና መንፈሳዊ የሆኑ ትንሽ መንፈሳዊ ህይወት ያላቸው ምናምን ሰዎች ፒክ አድርጎ አንተ ኢግኖር እንደሚያደርግህ ምናምን አድርገህ የምታየው ከሆነ
አሁንም የለውጥ መንገድ አልጀመርክማ። ግን ከልብ ይሄንን እውቀት እኮ አጋንንት ራሱ ያውቃል። ቅድም አሁን ነገርኩ፣ ሰይጣን ያውቃል የደካሞች አምላክ እንደሆነ የሚያውቀውን እውቀት እኛ እንኳን አናውቅም። በጣም ሀምብል በሆንክ ቁጥር እንደማትችል በተሰማህ ቁጥር አሁን የኔ ተራ ነው ማለት ይጀምራል። እግዚአብሔር ብለህ ያቀተና ትተዋዋል። ይሄ ማለት መጣራችሁን ተው አይደለም፣ በልብህ አንተ ማረጋቁ ለእግዚአብሔር ቦታ ስጠው፣ ባዶ ሁን ማለት ነው። ያኔ የኔ ተራ ነው ብሎ እጁን ይከታል። ከዛም የምን ኃጢአት ነው? ቅዱሳን እኮ በምድር ሆነው እኮ ከስብራታቸው ከኃጢአት ውድቀታቸው በኋላ እኮ ህይወት ነው የኖሩት። አልተፈተኑም አይደለም፣ ግን ሳይወድቁ ኖረዋል። ስለዚህ ድካምን ስታቅ ወደ ማን ነው የምትሮጠው? ወደ እግዚአብሔር። በድካሜ ስራ ማለት ጀምራል። እና እንደዚህ ቅድም እንዳልኩ ይሄ ፌመስ የሆኑችን ሜቶዶች ምናምን አሁን ጊዜ ከላለብህ ድካምን አምነ ወደ እግዚአብሔር መቅረብ አለብህ። ሰው ይጸልይ፣ በቃ አሁን ጸሎት ማረጋጋት የሚለው አጣ። ዝም በል ሄደህ እግዚአብሔር ፊት ይናገርልህ። ሰዎች አይረዱኝም፣ ጀጅ ያደርጉኛል፣ እሱ ይከራከርልህ። ዝም በል አንተ። አሁን እንደው በቃ ስራ እንዲህ ነው መሆኑ ተው እስኪ። ኑና እንዋቀስ ብሏል። ስለምትበሉና ስለምትጠጡት ስለምትለብሱ አትጨነቁ አለ ክርስቶስ እኮ። ውቀሰው፣ የምትበላው ካሳጣ እንዳልከው ከሰው በታች ካረገ እስኪ ውቀሰው። አንተ ለእግዚአብሔር ብለህ የሆነ ነገር እንትተህ እስኪ እሱ እንድትጸጸት ያርግህ። እስኪ በውሳኔ በፍጹም ያርግህ።